ሰላም ቤተሰብ፣ ዛሬ በጣም አሪፍ በዚህ ሙቀት የምጠቀመው ለፀሐይ የሚሆነን የፀሐይ መከላከያ የቫልዚን ክሬም ነው የሰራሁት። ሼር ላይክ አድርጉ። ለአንድ ሰው ይጠቅማል። ከምር ፊቴ በፀሐይ ተበላሸ፣ በሙቀት ተበላሸ ለምትሉ እህቶቼ ለሁላችሁም ለማንኛውም ፊት የሚሆን ነው። ይሄንን በደንብ ተከታተሉና ስሩት። የሚያስፈልገን በቤታችን ውስጥ ያሉ ቀላል ነገር ናቸው። ቫልዚን ተጠቀምኩኝ፣ ኮኮናት ኦይል ተጠቀማለሁ ማለት ነው። የሚበቃችሁትን አክል እናንተ መጥኑት። በጣም አሪፍ ነው እውነት፣ ለአንድ ሰው ይጠቅማል። ሼር አድርጉ። ከዛም ዘይት ዘይቱን ኦይሉ ማለት ነው፣ እሱን አድርጋችሁ አንድ ላይ በደንብ ቀላቅሉት። ለአንድ ሰው ይጠቅማል። ቤተሰብ ያሉናችን ሰብስክራይብ አድርጉ። ቤተሰብ የሆናችሁን ደግሞ ላይክ አድርጉልኝ፣ ሼር አድርጉልኝ። ከምር በጣም አሪፍ ነው የሰራሁት፣ ይጠቅማችኋል። አንድ ላይ ከቀላቀልኩት በኋላ የፈላ ውሃ አዘጋጃለሁኝ። ለምን ቫልዚኑ እንዲቀልጥልኝ አንድ ላይ እንዲዋሃድልኝ ማለት ነው። የፈላ ውሃ አድርጌ በምትፈልጉት እቃ ላይ አርጋችሁን ያውን በዚህ አድርጌ ይሄው እንደዚህ አድርግና አቀልጠዋለሁ ማለት ነው። ለምን ቫልዚኑ በደንብ መቅለጥ አለበት፣ አንድ ላይ የሁሉንም ግብአት እንዲይዝ ማለት ነው። ታዩታላችሁ። እስከ መጨረሻ ተከታተሉ ተረጋግታችሁ። በጣም ዘይቱን ኮኮናት ኦይል ቫልዚን ለፊታችን በጣም አስፈላጊ ነው። በጣም አስፈላጊ የሆነ ነገር ነውና ተጠቀሙት። እንደዚህ ሶስቱን አንድ ላይ ቀላቅሉትና በደንብ አዋህዱትና ይጠቅማችኋል። ማታ ማታ ነው የምትጠቀሙት ማለት ነው። በጣም አሪፍ ነው እውነት። ይህንን ተጠቅማችሁ ታመሰግኑኛላችሁ። እኔ ያው የምሰራውን ነገር ከመናገር ከማሳየት ወደ ኋላ አልልም። ለአንድ ሰው ይጠቅማል ብዬ ነው። የምናውቀውን ማሳወቅ ብልህነት ነው። ጥሩ ስራ ለራስ ነውና ያው እንደዚህ አንድ ላይ ስቀላቅል ይውላችሁ ሶስቱም እንደዚህ ሆኗል። ቅድም አይታችሁታል። አሁን ቫልዚኑ ቀልጦ ልክ እንዲህ መሆን አለበት። ገና ነው። አሁንም ልክ አንድ ላይ ከለሩን እስኪለወጥ ድረስ የኮኮናቱም የዘይቱንም ከለር ሲይዝልኝ ባዶ እቃ አስቀምጥና እኔ የቫልዚን እቃ ፈልጓለሁ ባዶ ስለሆነ ወደዚህ ገለብጠዋለሁ። እናንተ ባላችሁ እቃ ላይ አድርጋችሁ መጠቀም ትችላላችሁ ማለት ነው። ንጹህ እቃ የሆነ ለፊታችን ያው ንጹህ እቃ መሆን አለበት የምንጠቀምበት ማለት ነው። ይሄው እንደዚህ አደርገዋለሁ ማለት ነው። ከስር ቫልዚን ትንሽ ስለነበረው ነው የቀረኝን ደግሞ ለማዳሜ ይሄው በእንደዚህ አደርግላታለሁ። እሷን የምጠቀመው ነገር ሁሉ ትጠቀማለች። አልሐምዱሊላህ። እሷ ራሱ ለኔ በጣም የምታበረታታኝ ማዳሜ ነች። አላህ ይስጣት። ሰው እንዲህ ሰው ሲያበረታ ደስ ይላል። እናንተም ተጠቀሙትና ታመሰግኑኛላችሁ። ይሄው ከለሩ እንዲሆኗል። ከዛ ፍሪጅ እናስቀምጠዋለን። እሺ ፍሪጅ ነው ማስቀመጥ ያለብን። ከዛም በኋላ እናወጣዋለን። ትንሽ ረጋ ማለት አለበት። ከዛም ማታ ማታ ሁሌ መቀባት አለብን። እሺ ፍሪጅ ካስቀመጥነው ከአንድ ሰዓት በኋላ እናወጣዋለን። አሁን ከአንድ ሰዓት በኋላ አጥቻለሁ። እኔ በነገራችን ላይ የምሰራ ሁሉ ፊቴን እጄን በጣም